አማን እባላለሁ። በስሜ አማኑኤል የማሸብር መባል እታወቃለሁ። ስሜ ቅዱስ ይባላል። ያው ስሜ ኸይረዲን። በአሁኑ በፊት ሚሊዮን አሁን ሳላህ። ወደ እስልምና በጓደኛዬ ምክንያት ነው የመጣሁት። ወደ እስልምና ከልጅነቴ የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ነበረኝ። ስለሳቸው ስሰማ ያደኩት ነገር ወደ እስልምና አምጥቶኛል ብዬ አስባለሁ። እስልምና ሐሳብ ቀርቦልኝ ነበረ። ከዛ በማንበብ መጽሐፎች ምናምን በማነጻጸር ከሁለቱም በማየትና ከዛ በቃ መምረጥ ነበር። ከዛሬ 5 ዓመት በፊት የዳዋ ጥሪ ያደረገልኝ ማለትም የንጽጽር ነገር መጽሐፎች ምናምን ነገር ይሰጠኝና አነብ ነበረ። በዛ ምክንያት ያን አንብቤ ያለውን ነገር አገናዝቤ ወደ እስልምና መጥቻለሁ። ሻሃዳ ማለት የሚገለጽ አይደለም እንዲህ በቃላት ይሄ ብለህ የምትገልጸው ነገር አይደለም። ለየት ያለ ስሜት አለው ማለት ከምንም በላይ የሚቀልህ ነገሮች አሉ። መጀመሪያ የነበረህ ነገር ሙሉ ለሙሉ ተነምት መጣው እንደ አዲስ ሰው ነህና በቃ እንደዚህ ነው ብዬ ነገር አልችልም ማለት ስሜቱ ይለያል። የዛታት የነበረው ስሜትና ብቻ አልሐምዱሊላህ ወደዚህ ላመጣኝ። ሻሃዳ ሲይዝ በብዙ ጭንቀት ነበር ያስኩት። አጋጣሚ ሆኖ ሰፈር ስለሆነ መስጂዱ በቃ በጣም ተጨናንቄ ምናምን ነገር ነበርና ግን በቃ ሻሃዳ ላይ ያለው ስሜት ከባድ ነው፣ ለመግለጽ ይከብዳል። እንዲህ ነው ተብሎ የሚናገር አይደለም፣ ግን በቃ ደስ ይላል። የሆነ ነገር ይቀልሃል። በቃ የሆነ ሀጃ የተነሳ ያክል ነው የሚሰማ። ሻሃዳ ከመያዜ በፊት እስልምናን ሳነበውና ሳቀው ስለነበር ሻሃዳ ሲይዘው ሙሉነት ነው የተሰማኝ። አጋጣሚ በስልክ ነው ኡስታዝ አቡ አይደር ዱባይ እሳቸውን ያስያዙኝ። በጣም ሙሉ ያል ስሜት ነበር ሲሰማኝ የነበረው።